ክቡራትና ክቡራን፣ በሰው ልጅ ታሪክ ውስጥ እንደ ቃል ኪዳኑ ታቦት እጅግ እየተፈለገ እየተፈራና ምስጢራዊ የሆነ ቅዱስ ቁስ የለም። ብዙዎች ፈልገውታል፣ ሆሊውድ ፊልም ሰርቶበታል፣ አሳሾችም ዓለምን ዙረዋል። ነገር ግን ታቦቱ የት ነው ያለው? ዛሬ የምናወራው ስለ አንድ የእንጨት ሳጥን አይደለም። የምናወራው እግዚአብሔር ከሰው ልጆች ጋር ስላደረገው ታላቅ ቃል ኪዳንና በዚያ ሳጥን ውስጥ ስላለው መለኮታዊ ኃይል ነው። ከሲና ተራራ እስከ ሰለሞን ቤተ መቅደስ፣ ከዮርዳኖስ መከፈል እስከ ኢየሩሳሌም ግንብ መፍረስ ታቦቱ የእግዚአብሔር መገኘት ምልክት ነበር። ነገር ግን በድንገት ከታሪክ ገጾች ላይ ለምን ተሰወረ? ዛሬ በራእዩን ቻናላችን ታቦቱ ከኢየሩሳሌም ቤተ መቅደስ እንዴት ወጣ፣ ወደ ኢትዮጵያ መጥቷል የሚለው የታሪክ ድርሳን ምን ይላል? በመጨረሻው ዘመን ታቦቱ ዳግም መገለጡ ለዓለም ምን ትርጉም አለው? የሚሉትን ጥያቄዎች በዝርዝር እንመረምራለን። ይህ የሀብት ፍለጋ ሳይሆን የጠፋውን ማንነታችንን የመፈለግ ታሪክ ነው። እስከ ፍጻሜው አብራችሁን ቆዩ። ውድ የራእዩን ቤተሰቦች፣ ቻናላችንን ሰብስክራይብ ሳታደርጉ ይህንን ቪዲዮ የምትመለከቱ ከሆነ ቻናላችንን ሰብስክራይብ በማድረግ የራእዩን ቤተሰብ ሁኑ። ታቦቱ የተሰራው ከግራር እንጨት ሆኖ በወርቅ የተለበጠ ነበር። በላዩ ላይ 2 ኪሩቤል ክንፋቸውን ዘርግተው የስርየት መክደኛውን ይሸፍናሉ። በውስጡም 3 ታላላቅ ምስክሮች ነበሩት። 10ቱ ትእዛዛት የተጻፈባቸው የድንጋይ ጽላቶች፣ የመና መሶብ እና የበቀለችው የአሮን በትር። ቆም ብለን እናስብ። ታቦቱ ታሪካዊ ቁስ ብቻ አልነበረም፣ ሕያው ኃይል ነበረው። ካህናቱ ታቦቱን ይዘው ዮርዳኖስን ሲረግጡ ወንዙ ቆመ። በኢያሪኮ ዙሪያም ሲዞሩ ግንቡ ወደቀ። ይህ የሚያሳየን የእግዚአብሔር መገኘት ባለበት ቦታ ምንም የማይቻል ነገር እንደሌለ ነው። ነገር ግን ታቦቱ ጥንቃቄ ይፈልጋል። እንደ አዛ የገዛ እጃቸውን ሊጭኑበት የሞከሩ በቦታው ሞተዋል። ይህ የሚያስተምረን ቅዱስ ነገርን በሰብአዊ ጥበብና በድፍረት ለመያዝ መሞከር ያለውን አደጋ ነው። ዛሬ እኛስ በሕይወታችን ውስጥ ቅዱስ ለሆኑ ነገሮች ያለን ክብር ምን ያህል ነው? ታቦቱ በንጉሥ ሰለሞን ቤተ መቅደስ ውስጥ በቅድስተ ቅዱሳን ክፍል በክብር ተቀምጦ ነበር። ነገር ግን ባቢሎናውያን ኢየሩሳሌምን ሲያፈርሱ መጽሐፍ ቅዱስ ስለተወሰዱት የወርቅ ዕቃዎች በዝርዝር ቢናገርም ስለ ታቦቱ ግን ምንም አይልም። ታቦቱ የት ሄደ? 3 ዋና ዋና ግምቶች አሉ። የመጀመሪያው ነቢዩ ኤርምያስ በናባው ተራራ ላይ ደብቆታል የሚለው ነው። ሁለተኛው ደግሞ ባቢሎናውያን ወስደው አቅልጠውታል የሚለው ነው። ሦስተኛውና በጣም ጠንካራው ግምት ደግሞ ከጥፋቱ በፊት ወደ ኢትዮጵያ መጥቷል የሚለው ነው። የሰለሞን ጥበብና የንግሥተ ሳባ ጉብኝት ለዚህ ታላቅ ጉዞ መነሻ ነበር። ቀዳማዊ ምኒልክ ታቦቱን ይዞ ወደ ኢትዮጵያ ሲመጣ የእግዚአብሔር ክብር ከኢየሩሳሌም ወደ ኢትዮጵያ ተዛወረ ይላሉ የታሪክ ጸሐፍት። ይህ ለኢትዮጵያውያን ተረት ሳይሆን የሕያው እምነት ነው። ዛሬ በአክሱም ጽዮን አንዲት ትንሽ ቤተ መቅደስ አለች። በውስጧም የቃል ኪዳኑ ታቦት እንዳለ በጽኑ ይታመናል። በአንድ ጠባቂ ካህን ብቻ የሚጠበቅ ማንም የማይገባበት ይህ ምስጢር ለዓለም ትልቅ እንቆቅልሽ ነው። ብዙ አሳሾችና የታሪክ ተመራማሪዎች ወደ ኢትዮጵያ መጥተው ምርምር አድርገዋል። መደምደሚያቸውም ታቦቱ በኢትዮጵያ የመኖሩ ዕድል እጅግ ከፍተኛ ነው የሚል ነው። እስኪ ልብ በሉ። ታቦቱ በኢትዮጵያ መኖሩ ለእኛ ኩራት ብቻ ሳይሆን ኃላፊነት ነው። ታቦቱ ባለበት ቦታ ቅድስና ያስፈልጋል። ሰለሞን ታቦቱ እያለው ወደ ጣዖት አምልኮ ሲገባ እንደተሸነፈ ሁሉ እኛም ታቦቱ በሀገራችን ስላለ ብቻ አንጸድቅም። ታቦቱ የሚፈልገው በወርቅ የተለበጠ ቤት ሳይሆን
በጽድቅ የተሸለመ ልብ ነው። መጽሐፍ ቅዱስ በራእይ ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑ ታቦትም በመቅደሱ ታየ ይለናል። ይህ ማለት ታቦቱ በመጨረሻው ዘመን ዳግም እንደሚገለጥ ምልክት ነው። ብዙዎች ሦስተኛው ቤተ መቅደስ በኢየሩሳሌም ሲሰራ ታቦቱ ይገለጣል ብለው ይጠብቃሉ። የአይሁድ ረቢዎች ታቦቱ ከቤተ መቅደሱ ተራራ ስር ተቀብሯል ብለው ይቆፍራሉ። ነገር ግን ታቦቱ የሚገለጠው ለፖለቲካ ድል ሳይሆን የእግዚአብሔር ፍርድና ምሕረት ለዓለም ሁሉ ግልጽ እንዲሆን ነው። ታቦቱ ሲገለጥ የሰው ልጅ ቴክኖሎጂና ጥበብ ቆመው በፈጣሪ ፊት የሚንበረከኩበት ጊዜ ይሆናል። የሳምሶን ኃይል፣ የሰለሞን ሀብት በዚያን ሰዓት ትርጉም አይኖራቸውም። የሚተርፈው በቃል ኪዳኑ ውስጥ የታመነ ብቻ ነው። ውድ የራእዮን ቤተሰቦች፣ የቃል ኪዳኑ ታቦት ፍለጋ የጂኦግራፊ ሳይሆን የመንፈስ ጉዞ ነው። ታቦቱ ዛሬ በአክሱም ይኑር ወይስ በሰማይ? ትልቁ ቁም ነገር እናንተ የእግዚአብሔር ታቦት ናችሁ የሚለው ቃል ነው። እስኪ ጥያቄ ልጠይቃችሁ። የእግዚአብሔር ቃል በልባችሁ ጽላት ውስጥ ተጽፏል? በሕይወታችሁ ውስጥ የእግዚአብሔር መገኘት ፕሬዘንስ አለ? ታቦቱን በመፈለግ ሳይሆን ለታቦቱ ጌታ መገዛት ነው የሚያድነው። የዛሬው ትረካችን ይህንን ይመስል ነበር። በታቦቱ ምስጢር ላይ እናንተ ያላችሁ እምነት፣ አስተያየት ምንድን ነው? በአክሱም መኖሩን በምን ያህል እርግጠኝነት ታምናላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ቸርን ሰንብት።